ሰላም ሰላም እንኳን ወደዚህ አጭርና እጅግ ጠቃሚ ማብራሪያ በደህና መጣችሁ። እንግዲህ የዛሬው ትውልድ ገና አይኑን ሲገልጽ ጀምሮ ከስክሪን ጋር የተቆራኘ ነው አይደል? አንዳንዴማ ከኛው ይልቅ የቴክኖሎጂ አዋቂዎች ሆነው እናገኛቸዋለን። ስለዚህ በዚህ ፈጣን የዲጂታል ዘመን ልጆቻችን በስልካቸው ላይ የሚያሳልፉትን ጊዜ እና የሚያዩትን ይዘት መቆጣጠር ለደህንነታቸው እጅግ ወሳኝ መሆኑን ሁላችንም የምንስማማበት ጉዳይ ነው። ዛሬ ይህንን ከባድ የሚመስል ኃላፊነት በተረጋጋ ፍቅር በተሞላበትና በጣም ውጤታማ በሆነ መንገድ እንዴት መውጣት እንደምንችል አብረን እናያለን። መረጃዎችን ቀጥታ ከምንጮቻችን አምጥተናል። እሺ፣ ዝግጁ ከሆናችሁ በቀጥታ ወደ ጉዳያችን እንግባ። ታዲያ ሁላችንም ቆም ብለን ልንጠይቀው የሚገባው ትልቅ ጥያቄ ይሄውና፣ በዚህ የዲጂታል ዘመን የልጆችን የስልክ አጠቃቀም በደህና ሁኔታ እንዴት መምራት ይቻላል? እዚህ ላይ አንድ ነገር ግልጽ ማድረግ እፈልጋለሁ። በስልኮቻችን ውስጥ ያሉትን የቁጥጥር መሳሪያዎች እንደ ቅጣት መመልከት የለብንም፣ በፍጹም። ይልቁንም የልጆቻችንን ትኩረትና አእምሮዊ ጤና ለመጠበቅ እንደተዘጋጁ እጅግ አስፈላጊ ጋሻዎች አድርገን ልንወስዳቸው ይገባል። በዛሬው ማብራሪያችን የምንዳሰሳቸው 3 ዋና ዋና ክፍሎች አሉ። አንደኛ፣ የዲጂታል ዘመን የልጆች ደህንነት ምን ይመስላል የሚለውን መሰረታዊ ሐሳብ እናያለን። ሁለተኛ፣ ወደ አፕል መሳሪያዎች አልፈን የአይፎን የጊዜ ገደብ አወሳሰንን እንመለከታለን። በመጨረሻም የአንድሮይድ ዲጂታል ደህንነት ላይ አተኩረን ማብራሪያችንን እንቋጫለን። እሺ፣ በቀጥታው ወደ መጀመሪያው ክፍላችን ስንገባ የዲጂታል ዘመን የልጆች ደህንነት። እንግዲህ ዋናው ግባችን ልጆቻችን ስልካቸው ላይ ምን ያህል ሰዓት እንደሚያጠፉ በትክክል ማወቅ ነው። ለዚህ ደግሞ የቁጥጥር መተግበሪያዎችን ማወቅ አለብን። እነዚህ መተግበሪያዎች በሁለቱ ዋና ዋና የስልክ አይነቶች ላይ በተለያዩ ምልክቶች ነው የሚታወቁት። የሰዓት መስታወቱ የአይፎን መቆጣጠሪያ ሲሆን፣ ያቺ አረንጓዴ የልብ ቅርጽ ደግሞ የአንድሮይድ መቆጣጠሪያ ነች። እነዚህን ሁለት ምልክቶችን ማወቅ ቀጣዩን ስራችንን እጅግ በጣም ቀላል ያደርገዋል። እነዚህን ነገሮች በስም ስንጠራቸው አፕል ስክሪን ታይም ይለዋል፣ አንድሮይድ ደግሞ ዲጂታል ዌልቢንግ ይለዋል። የልጆችን አጠቃቀም ለመከታተል ጊዜን ለመወሰንና የተወሰኑ አፕሊኬሽኖችን ለመገደብ የሚያስችሉን ዋነኛ መሳሪያዎቻችን እነዚህ ናቸው። የልጆቻችንን የዲጂታል ልምዶች ለማወቅ ከፈለግን ቁልፉ ያለው እዚሁ ጋር ነው። ወደ አንዳንዳችን የስልክ አይነት ዝርዝር አሰራር ከመግባታችን በፊት ግን ስልኩ ምንም ይሁን ምን ሁልጊዜ መከተል ያለብን አንድ ወጥ የሆነ መጀመሪያ እርምጃ አለ። እሱም ቀጥታ ስልኩ ላይ ወዳለው ሴቲንግስ መግባት ነው። አሰራሩ በጣም ቀላል ነው። ሴቲንግስ መክፈት፣ የቁጥጥር መተግበሪያውን መፈለግ እና ገደቡን ማስቀመጥ። በቃ መላውን ሂደት የሚመሩት እነዚህ 3 መሰረታዊ እርምጃዎች ናቸው። ክፍል 2 የአይፎን የጊዜ ገደብ ወይንም ስክሪን ታይም እንዴት እንደምንጠቀም እንመልከት። እንግዲህ የመጀመሪያው ስራችን አይፎን ላይ ያለውን ሴቲንግስ መክፈት ነው። ዝርዝሩን ወደ ታች ስታወርዱት ቅድም የተዋወቅናትን የሰዓት መስታወት ምልክት ትፈልጋላችሁ። አዎ፣ ስክሪን ታይም የሚለውን ማለት ነው። ይህን አማራጭ መምረጥ ነው የቁጥጥር ጉዟችንን የሚጀምረው። ስክሪን ታይም ውስጥ ከገባን በኋላ አሁን ደግሞ ድንበር ማበጀት አለብን አይደል? ስለዚህ አፕ ሊሚትስ የሚለውን እንጫናለን። ይህ ገጽ ሲከፍት አድ ሊሚት ወይንም አዲስ ገደብ ጨምር የሚለውን አማራጭ ታገኛላችሁ። ይህ እርምጃ የተወሰኑ አፕሊኬሽኖች በቀን ውስጥ ምን ያህል ሰዓት ብቻ መስራት እንዳለባቸው ለመወሰን በሩን ወለል አድርጎ ይከፍትልናል። እዚህ ጋር የምናገኘው የቁጥጥር ነፃነት ደግሞ በጣም አሪፍ ነው። ከፈለጋችሁ የተወሰኑ ምድቦችን ለምሳሌ ማህበራዊ ሚዲያ ወይም ጌም ብላችሁ በጅምላ መምረጥ ይቻላል። ወይንም ደግሞ እንደ ቲክቶክ፣ ዋትስአፕ እና ኢንስታግራም ያሉትን አፖች ነጠል አድርጎ በመምረጥ እገዳ ማድረግ ትችላላችሁ። ይህ ማለት ወላጆች ልክ እንደ የልጆቻችሁ ጸባይ የተለያየ የቁጥጥር ስርዓት ማበጀት ይችላሉ ማለት ነው። አፖቹን መርጠን ከጨረስን በኋላ ዕለታዊ የጊዜ ገደቡን በትክክል እናስቀምጣለን። ለምሳሌ 1 ሰዓት ከ59 ደቂቃ ብለን መወሰን እንችላለን። እዚህ ጋር አንድ በጣም የሚያስገርም ነገር ልንገራችሁ። የተፈቀደው ሰዓት ሊያልቅ ልክ 5 ደቂቃ ሲቀረው ስልኩን ማሳሰቢያ ይልካል። ይህ ማለት ልጆች በድንገት ስልኩ ሲዘጋባቸው የሚደነግጡትና የሚበሳጩትን ያንን የተለመደ ጩኸት ለማስቀረት ይረዳናል ማለት ነው። እዚህ ላይ ትንሽ ትንፋሽን ውሰድ። እስካሁን ያየነው በአይፎን ላይ እንዴት የሰዓት ገደብ ማስቀመጥ እንደምንችል ነው። አሰራሩ በጣም ቀላል ቢመስልም የልጆችን ጊዜና ትኩረት በመታደግ በኩል ያለው ጥቅም ግን እጅግ በጣም ትልቅ ነው። አሁን ደግሞ ወደ ክፍል 3 ለፍ። የአንድሮይድ ዲጂታል ደህንነትን በመጠቀም የልጆችን አጠቃቀም እንዴት መቆጣጠር እንችላለን? ልክ አይፎን ላይ እንዳደረግነው ሁሉ የአንድሮይድ ተጠቃሚዎችም መነሻቸው ያው ሴቲንግስ መተግበሪያ ነው። የቅንብሮች ዝርዝርን ወደ ታች ስትወርዱ ዲጂታል ዌልቢንግ ኤንድ ፓሬንታል ኮንትሮልስ የሚል ክፍል ታገኛላችሁ። ያችን ቅድም ያወራንላትን አረንጓዴ የልብ ቅርጽ ምልክት ማስታወስ እዚህ ላይ ይጠቅማል። ይህንን ክፍል በመምረጥ
ወደ ሰፊው የአንድሮይድ የቁጥጥር ዓለም እንገባለን። የአንድሮይድ ስልኮች በጣም ዝርዝር የሆነ ማጠቃለያ ገጽ ወይንም ዳሽቦርድ ነው የሚያቀርቡት። እዚህ ገጽ ላይ የመተግበሪያ ሰዓቶችን ብቻ ሳይሆን የመኝታ ሰዓት መቆጣጠሪያ ወይንም ቤድ ታይም ሞድ፣ ትኩረት መሰብሰቢያ ወይንም ፎከስ ሞድ እና ወላጆች ሙሉ በሙሉ ሊቆጣጠሩበት የሚችሉትን የፓሬንታል ኮንትሮልስ አማራጮች እናገኛለን። ይህ የሚያሳየው መቆጣጠሪያው ስክሪን ከመዝጋት ባለፈ አጠቃላይ የዲጂታል ሕይወትን የሚያስተካክል መሆኑን ነው። አንድሮይድ ላይ ያለው አማራጭ በእርግጥም ሰፋ ያለ ነው። ይህ ስርዓት ወላጆች የልጆቻቸውን አጠቃላይ የዲጂታል ጤንነት እንዲከታተሉ የተሟላ መሳሪያ ነው። ይህንን ከተረዳን እንዴት አድርገን የእያንዳንዱን መተግበሪያ በሰዓት እንደምንገድብ ደግሞ ክፍል 4 የመተግበሪያ ሰዓትን መወሰን ወይንም አፕ ታይመርስ አጠቃቀም። በአፕ ታይመርስ ዝርዝር ውስጥ ስንገባ በስልኩ ላይ ያሉትን ሁሉንም መተግበሪያዎች ዝርዝር ያመጣልናል። እያንዳንዱ አፕ በቀን ምን ያህል ጊዜ እንዲሰራ እንደተፈቀደለትም ያሳየናል። ለምሳሌ ያህል የፌስቡክ ላይት መተግበሪያ በቀን ለ20 ደቂቃ ብቻ እንዲሰራ ተወስኖለታል ብለን እናስብ። ይሄ አይነቱ ግልጽ የሆነ ዝርዝር ክትትልን ልክ እንደ ውሃ ፈሳሽ ቀላል ያደርገዋል። የሰዓት ገደብ ለማስቀመጥ ከፈለግን ደግሞ ከመተግበሪያው ጎን ያለውን ምልክት ስንጫን አንዲት ብቅ ባይ መስኮት ትመጣለች። እዛ ላይ ለምሳሌ ለፎቶ ማቀነባበሪያ አፕሊኬሽን የተወሰነ የሰዓት ገደብ መወሰን ይቻላል። እዚህ ጋር ዋናውን ልናቆይ የሚገባን ቁም ነገር ይሄ የተቀመጠው የጊዜ ገደብ በየቀኑ እኩለ ሌሊት ላይ ራሱን አድሶ ከዜሮ የሚጀምር መሆኑን ነው። ይህ ማለት አንዴ ካስተካከል ነው በኋላ በየቀኑ አዲስ ገደብ ያስቀምጡ መጨነቅ አይጠበቅብንም ማለት ነው። ሁሉም ነገር በራሱ ነው የሚሰራው። እንግዲህ የዛሬውን አስተማሪ ማብራሪያችንን ስናጠናቀቅ ሁላችንም ቆም ብለን ልናስብበት የሚገባ አንድ ትልቅ ጥያቄ አለ። ዛሬ የልጆቻችንን የስክሪን ጊዜ በመቆጣጠርና በመምራት ለነገው ትውልድ ምን አይነት ትኩረትና ሰላም እያስጠበቀን ነው? እውነት ለመናገር እነዚህን በስልካችን ውስጥ ያሉትን መሳሪያዎች በመጠቀም ለልጆቻችን ጤናማ፣ ሰላማዊና ሚዛናዊ የሆነ የዲጂታል ድንበር መፍጠር እንችላለን። ይህንን እውቀት ተጠቅመን ለልጆቻችን የተሻለ ነገን አብረን እንገንባ። የዛሬው ቆይታችን ይህንን ይመስል ነበር። እስከ መጨረሻው አብራችሁን ስለነበራችሁ ከልብ እናመሰግናለን። ቻው።